ሰላም የእግዚአብሔር ቤተሰቦች ሰላማችሁ ይብዛ። ያው ዛሬ ከክፍል 6 ስላሴ በሚል ዛሬም እንነጋገራለን። ብዙ ሰዎች ስላሴ እያሉ መጽሐፍ ቅዱስ ላይ የሌለ መሰላቸውና ስላሴ የሚለው ትርጉም ምን ማለት እንደሆነ ሌላ ነገር ሲቀበጣጥሩ እናያለን። ስላሴ ማለት በመጽሐፍ ቅዱስ እግዚአብሔር ሶስት ሆነ የሚል ሳይሆን በግመል አንገት ላይ የሚንጠለጠል ቃጭል ማለት ነው። መሳፍንት ምዕራፍ 8 ከቁጥር 20 እስከ 27 ስትመለከቱ ቁጥር 27 እና ቁጥር 21 22 ላይ ሱሉሴዎች የሰለሱ ስላሴዎች የሚል ቃል ታገኛላችሁ። ስለዚህ የስላሴ አማኞች የሚሉት እሱን ስለሆነ ደጋግመው እግዚአብሔር ሰልሷል፣ እግዚአብሔር ሱሉሴ ሆኗል፣ እግዚአብሔር ስላሴ ነው ስለሚሉ ያ ጥቅስ ለነሱ መልስ ነው። መጽሐፍ ቅዱስ ላይ ስላሴ የለም የሚል ስላሴ የሚል ቃል የለም የሚባለው አባባል ትክክል አይደለም። ስላሴ የሚለው አባባል አለ። የለም የሚሉት መልሱ የግመል ቃጭል ስለሆነ እንዋረዳለን ብሎ ነው። ስለዚህ መዋረዳቸው አይቀርም። በእግዚአብሔር ቃል ምክራቸውን አፈርሳለሁ፣ ሐሳባቸውን አፈርሳለሁ። ሌላው ለዚህ ስላሴ ሲሉ እንግዲህ ምን ማለት ለማለት ፈልገው ነው? እግዚአብሔር እየተማከረ ከወልድ ጋር እየተማከረ ከመንፈስ ቅዱስ ጋር እየተማከረ መንፈስ ቅዱስ ዛሬ አንተ ያንን ስራ፣ እኔ ደግሞ ዛሬ ይሄንን ስራ፣ ወልድ ደግሞ ዛሬ እዛ ስራ፣ እኛ በዚህ በሶስት ቦታ ተሰራጭተን እንሰራለን እያሉ እየቀለዱ ያሉ የስላሴ አማንያን ናቸውና መጽሐፍ ቅዱስ እግዚአብሔር እየተማከረ ከማንም ጋር እንደማይሰራ እግዚአብሔር ብቸኛና አንድ አምላክ ብቻ እንደሆነ ከመጽሐፍ ቅዱስ ማስረጃ አለ። እግዚአብሔር እየተማከረ እግዚአብሔር ከዚህ ጋር እየተማከረ የሚሰራ አምላክ አይደለም። ይሄ ደግሞ ቀልድ ነው። እግዚአብሔር ማንንም አይመክርም፣ ለማንም አያማክርም። ስለዚህ መጽሐፍ ቅዱስን እንመለከታለን። እግዚአብሔር ከሐሳቡ ጋር የሚመክረው እግዚአብሔር የራሱ ምክር አለው። እኔ ሰውን እንደማማከረውና አይደለም። እግዚአብሔር ሰው ለሰው እንደሚማከር እግዚአብሔር አይማከርም። ስለዚህ ማስረጃ ምንድነው ብትሉኝ የእግዚአብሔር ቃል ነው። ኢሳይያስ ምዕራፍ 19 ከቁጥር 12 ተመልከቱ። የራሱ ሐሳብና ምክሩ ነው። ሰው የራሱ ሐሳብና ምክር አለው። ራሱ በራሱ ሐሳብ አስቦ መክሮ የሚሰራው ሰው እንኳን በራሱ ያስባል፣ ራሱን በራሱ ይመካከራል፣ ከዛ በኋላ ይወስናል። እግዚአብሔር እንደዛ አይችልም፣ እንደዛ አይደለም እግዚአብሔር የምትሉ ሰዎች ካላችሁ ተሳስታችኋል። ሌላ ተጨማሪ ጥቅስ የምሰጣችሁ ኢሳይያስ 25 ቁጥር 1፣ ኢሳይያስ 46 ቁጥር 9 እስከ 10፣ ኢሳይያስ 34 16 እስከ 18፣ ኢሳይያስ 51 ቁጥር 16፣ ኢሳይያስ 35 ቁጥር 1 እስከ 2፣ ኢሳይያስ 30 ቁጥር 1፣ ኢሳይያስ 33 ቁጥር 5 እስከ 6፣ ኢሳይያስ 34 ከቁጥር 1 እስከ 5 የሚያሳየው ማንም የሚያማክራቸው እነማንን ነው የሚያማክራቸው? እግዚአብሔር ማንንም አያማክርም። እግዚአብሔር በራሱ ሁሉን ይሁን ሲል የሚያደርግ ነው። ዘፍጥረት ላይ ስትመለከቱ እግዚአብሔርም ይሁን አለ ሆነ እንጂ እግዚአብሔር ወልድን እንደዚህ አድርግ፣ እግዚአብሔር መንፈስ ቅዱስን እንደዚህ አድርግ እያለ እግዚአብሔር የሥራ ድርሻ ሰጥቶ እየተማከሩ ለየብቻ እየተከፋፈሉ የሚሰሩ እግዚአብሔሮች፣ ሱሉሴዎች፣ ስላሴዎች የሉም። መጽሐፍ ቅዱስ አሁንም እንግዲህ ከጳውሎስ በላይ አገልግለናል እግዚአብሔር የምንል ሰዎች እንደሌለን፣ ከኢሳይያስ በላይ አገልግለናል የምንል ሰዎች እንደሌለን እግዚአብሔር በጣም በትልቅ ክብርና በትልቅ ኃይል የሰራባቸው እነዚህ ኢሳይያስና ሐዋርያ ጳውሎስ ትልቅ ስራ ለእግዚአብሔር የሰሩ ትልቅ አገልግሎት ያገለገሉ እስከ ሰማይ ድረስ ደግሞ ሐዋርያ ጳውሎስ ይሄደ። ስለዚህ እነሱ እግዚአብሔር አማካሪ የለውም። አንድ ነው እግዚአብሔር አልተቆራረጠም። እግዚአብሔር ስላሴ አይደለም። እግዚአብሔር ስላሴ የሚባል በግመል አንገት ላይ የሚንጠለጠል ቃጭል አይደለም ብለው ተናግረውናል። እስቲ እንመልከት ሐዋርያ ጳውሎስ ተናገረው። ሮሜ ምዕራፍ 11 ከቁጥር 33 ጀምረን እንመልከት። የእግዚአብሔር ባለጠግነትና ጥበብ እውቀትም እንዴት ጥልቅ ነው ይላል። የእግዚአብሔር ጥበብ ባለጠግነት እውቀቱ ማለት ነው እንዴት ጥልቅ ነው ይልና የማይመረመር ነው። ለመንገዱም ፍለጋ የለውም። የጌታን ልብ ያወቀ ማን ነው? ወይስ አማካሪው ማን ነው? ማን ነበረ? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱ በእርሱ ለእርሱ ነውና ይላል።
ስለዚህ እግዚአብሔር ሥላሴ ነው፣ የተማከረ ነው። ሥላሴዎች የተማከሩ ነው የሚሰሩት። የመንፈስ ቅዱስ ስራ ሌላ ነው፣ የወልድ ሌላ ነው፣ የአብ ሌላ ነው እያሉ የሚቀበጣጥሩ የሥላሴ አስተማሪያን፣ ስለዚህ ደንግጡ። እውቀታችሁን በኢየሱስ ስም በቃሉ እውቀት አፈርሳለሁ። በኢየሱስ ስም የፈረሰ ይሁን። እግዚአብሔርን ተራ ነገር አደረጋችሁት። እግዚአብሔርን ዝቅ አደረጋችሁት። እግዚአብሔር ይሁን ሲል ሰማይና ምድርን ይሁን በሚል ቃል ያደረገውን እግዚአብሔር ስራው የወልድ ሌላ ነው፣ የመንፈስ ቅዱስ። እግዚአብሔር ብቻውን አይችልም። ለምንድን ነው የሚከፋፈለው? ለምንድን ነው ሥላሴ ያደረጋችሁት? አንዱ እግዚአብሔር ሁሉን ማድረግ ይችላል። ስለዚህ እረፉ፣ ተጠንቀቁ፣ ልቀቁ። ህዝቡ ወደ እግዚአብሔር እውነትና መንገድ ይመለስ። እግዚአብሔር ሥላሴ አይደለም። እግዚአብሔር ከማንም ጋር እየተማከረ ምድርና ሰማይ ላይ የሚሰራውን ስራ እየሰራ አይደለም። ብቻውን እግዚአብሔር በፍቃዱ በምክሩ ያደረገ ይሁን በሚል ቃል ያጸና ያደረገ እንጂ እግዚአብሔር ሥላሴ የሚባሉ እየተማከሩ ሥላሴዎች እየተማከሩ የሚሰሩ አይደለም። እግዚአብሔር ብቻኛ ነው፣ አንድ ነው፣ አማካሪ የለውም። እውቀቱ ጥልቅ ነው፣ አይመረመርም። እግዚአብሔርን ልንከፍለው፣ ልንበታትነው፣ ልንቆራርሰው፣ ልንጫወትበት፣ ዝቅ ልናደርገው አይገባም። በኢየሱስ ስም የሰይጣን ትምህርት የፈረሰ ይሁን። የሥላሴ ትምህርት በኢየሱስ ስም የተገለበጠ ይሁን። እግዚአብሔር ሥላሴ አይደለም። እግዚአብሔር በብዙ መንገድና በብዙ ጎዳና ተገልጧል፣ ታይቷል። ያን ሁሉ ታዲያ ሥላሴ ለምን አታደርጉትም? ለምን ሶስት ብቻ አደረጋችሁት? እግዚአብሔር በብዙ ጎዳና በብዙ መንገድ ተገልጧል። በእሳት ተገልጧል፣ በውሃ ተገልጧል፣ በደመና ተገልጧል፣ በተለያየ መንገድ ተገልጧል። ለምን ያንን ሁሉ ሥላሴ አታደርጉትም ታዲያ? ለምን ሶስት ብቻ ለምን ትሉታላችሁ? በኢየሱስ ስም የሰይጣን ስራ የፈረሰ ይሁን። የሥላሴ ትምህርት የሰይጣን ስራ ነው። በኢየሱስ ስም የፈረሰ ይሁን። ተመለሱ። እግዚአብሔር አንድ ነው፣ ማንም አያማክርም። ብቸኛ ነው። እኔ ብቸኛ ነኝ ብሏል ኢሳይያስ 44 ከቁጥር 4 ብቻዬን ነኝ አለ። ይሁዳ መልእክት ምዕራፍ 1 ቁጥር 25 ብቻውን ያለውን ንጉሳችንንና ጌታችንን ይክዳሉ ተብሎ ተጽፏል። ስለዚህ እናንተ ካዲያን የሥላሴ አስተማሪዎች በኢየሱስ ስም ህዝቡ እግዚአብሔርን እንዲያመልክ ድቀቁት። በኢየሱስ ስም አሜን።